ቤተ ክርስቲያን ምድራዊ ብትመስልም ሰማያዊት ናት። በምድር ስትቃጠል በሰማይ ገነት። የአብርሃም ድንኳን እንግዳ ተቀባይ፣ የድሆች መጠጊያ ዘር ቀለም ሳትለይ፣ የኖህ መርከብ አምሳል ዓለም እንዳይጠፋ በንስሐ ጥሪ ፍጥረታትን አቅፋ። ይህ ነው ወይ የሚገባት? ይህ ነው ወይ? ይህ ነው ወይ ውለታዋ? ለምን ቤተ ክርስቲያን ምድራዊ ብትመስልም ሰማያዊት ናት። በምድር ስትቃጠል በሰማይ ገነት። ፊደላትን ቀርጻ አሁን ባስቆጠረች፣ ዘመን አቆጣጠር ቀመር ባዘጋጀች፣ ጠቢባን ልጆቿን በእውቀት ገንብታ ጥበብ ባስተማረች ጉባኤ ዘርግታ። ይህ ነው ወይ የሚገባት? ይህ ነው ወይ? ይህ ነው ወይ ውለታዋ? ለምን ቤተ ክርስቲያን ምድራዊ ብትመስልም ሰማያዊት ናት። በምድር ስትቃጠል በሰማይ ገነት። የዜማ የቅኔ የሚስጥር ምንጭ ነች። በክርስቶስ ጸጋ ገና ትበዛለች። ክፋትን በማውገዝ እያወጀች ፍቅር ታልፋለች ሁሉንም በረድኤተ እግዚአብሔር። ይህ ነው ወይ የሚገባት? ይህ ነው ወይ? ይህ ነው ወይ ውለታዋ? ለምን ቤተ ክርስቲያን ምድራዊ ብትመስልም ሰማያዊት ናት። በምድር ስትቃጠል በሰማይ ገነት። ቀብረነዋል ቢሉም ተነስቷል ጌታችን፣ በእርሱ ትነሳለች ቅድስቷ ቤታችን። ገበሬ ሲዘራ ዘርን በእምነት እጥፍ እንደምትሆን የስንዴ ቅንጣት። ይህ ነው ወይ የሚገባት? ይህ ነው ወይ? ይህ ነው ወይ ውለታዋ? ለምን ቤተ ክርስቲያን ምድራዊ ብትመስልም ሰማያዊት ናት። በምድር ስትቃጠል በሰማይ ገነት። ጻድቃን ሰማዕታት ቅዱሳን በሙሉ
በሳት ቢቃጠሉ ፈተናው ቢበዛም ለምናምድ ለኛ መስቀል ኃይላችን ነው ወንጌሉ መዳኛ። ይህ ነው ወይ የሚገባት? ይህ ነው ወይ? ይህ ነው ወይ ውለታዋ? ለምን